እስራኤል ጥቃቷን ማጠናከሯን ተከትሎ በሊባኖስ ከ500 ሺህ በላይ ሰዎች መፈናቀላቸው ተገለጸ። የትግራይ ሰራዊት የጸረ ድሮን ቴክኖሎጂ መታጠቁን ጀነራል ምግበይ ይፋ አደረጉ። አሜሪካ በሳዑዲ አረቢያ የሚገኙ የኤምባሲ ሰራተኞቿን አስወጣች። የአያቶላህ ካሚኒ ልጅ ሞጅታባ አዲሱ የኢራን ጠቅላይ መሪ ሆነው ተመረጡ። ክቡራትና ክቡራን ተመልካቾቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ወደ እናንተ የምናደርስ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን ትቆይ ዘንድ የአክብሮት ግብዣችን ነው። ለቻነላችን አዲስ ከሆናችሁ ሳብስክራይብ በማድረግ ትጀምሩ ዘንድ በአክብሮት ጋበዝን። አሁን በቀጥታ ወደ መረጃዎችን እንለፍ። እስራኤል ጥቃቷን ማጠናከሯን ተከትሎ በሊባኖስ ከ500 ሺህ በላይ ሰዎች መፈናቀላቸው ተገለጸ። የሊባኖስ የማህበራዊ ጉዳይ ሚኒስቴር ባለፈው ሳምንት ግጭቱ ዳግም ካገረሸ ወዲህ 517 ሺህ ሰዎች ተፈናቃይ ሆነው ተመዝግበዋል ብለዋል። የሊባኖስ የማህበራዊ ጉዳይ ሚኒስተር ሐኒን ሰይድ በሰጡት መግለጫም የሚኒስተሩ ድረገጽ ላይ የተመዘገቡት ተፈናቃዮች ቁጥር 517,000 ደርሷል። ከነዚህ ውስጥም 117228 የሚሆኑት በመንግስት መጠለያዎች ውስጥ ይገኛሉ ብለዋል። መግለጫው የተሰጠው እስራኤል በሊባኖስ የምታደርገውን ወታደራዊ ዘመቻ ባሰፋችበትና ለመጀመሪያ ጊዜ የቤይሩትን መሃል ከተማ በመታችበት ወቅት ነው። የሊባኖስ የጤና ሚኒስቴር መረጃ እንደሚያሳየው ባለፈው አንድ ሳምንት ውስጥ ብቻ በሊባኖስ 394 ሰዎች የተገደሉ ሲሆን ከነዚህ ውስጥ 83ቱ ህጻናት፣ 42ቱ ሴቶችና 9 የነፍስ አድን ሰራተኞች ይገኙበታል። የትግራይ ሰራዊት ጸረ ድሮን ቴክኖሎጂ መታጠቁን ጀነራል ምግበይ ኃይሌ ይፋ አደረጉ። የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን እንደታጠቀ የትግራይ ሰራዊት ከፍተኛ አዛዥ የሆኑት ብርጋዴር ጀነራል ምግበይ ኃይሌ ይፋ አደረጉ። የሰራዊቱ የምዕራብ ግንባር አዛዥ የሆኑት ምግበይ ይህን ያስታወቁት ከድምፅ ወያኔ ቴሌቪዥን ጋር ባደረጉት ልዩ ቃለ ምልልስ መሆኑን አውራምባ ታይምስ የተሰኘው የበይነ መረብ ሚዲያ ዘግበዋል። ጀነራሉ በማብራሪያቸው አንድን ጦርነት ውጤታማ በሆነ መንገድ ለግብ ማድረስ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱም በተጠናና ግልጽነት ባለው አኳኋን ሲመራ ነው ማለታቸው ተገልጿል። እነዚህ መሰረታዊ ምሰሶዎች ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ሲሉም አክለዋል። አሁን ላይ በትግራይ ክልል ያለው ሰራዊት የተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው ማለታቸውንም ተመላክቷል። ጀነራል ምግበይ በነበራቸው ቃለ ምልልስ በድሮኖች ተመክተው ለሚዝቱብን አካላት ያለን መልእክት ዛሬ እንደ ድሮ አይደለንም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎችን መታጠቃችንን ባይዘነጉ የተሻለ ነው ማለታቸው ዘገባው ያትታል። የጦር አዛዡ በሰጡት ማብራሪያ ቲዲኤፍ የህዝብ እንጂ የግለሰብ አመራሮች የግል ፍላጎት ማስፈጸሚያ መሳሪያ አይደለም፣ ማንም አመራር እንደፈለገ የሚዘውረው ተቋሙም አይደለም ብለዋል። ሆኖም እሳቸው በአዛዥነት የሚመሩት የምዕራብ ግንባር ግን ከጥቂት ሳምንታት በፊት ጀነራሉን በግል የተቹ የማህበራዊ ሚዲያ አንቂዎችን ሳይቀር ከህግ አግባብ ውጪ አስሮ እንደሚያሰቃዩ ትችት ሲቀርብባቸው ነበር በማለት ዘገባው አስታውሷል። አሜሪካ በሳውዲ አረቢያ የሚገኙ የኤምባሲ ሰራተኞቿን አስወጣች። አሜሪካ የውጭ ጉዳይ ሚኒስቴር የአስቸኳይ ጊዜ ሰራተኞች ያልሆኑ የአሜሪካ መንግስት ተቀጣሪዎችና ቤተሰቦቻቸው በደህንነት ስጋት ምክንያት ሳውዲ አረቢያን ለቀው እንዲወጡ አዘዙ። ሚኒስቴር መስሪያ ቤቱ አሜሪካውያን ዜጎች ወደ ሳውዲ ጉዞ የማድረግ ሀሳባቸውን በድጋሚ እንዲያጤኑትም አሳስቧል። ይህ ውሳኔ የተላለፈው የኢራን ድሮንና ሚሳኤል የአሜሪካ ፍላጎቶችን ኢላማ ያደርጋሉ የሚል ስጋት በመኖሩ እንደሆነም ገልጿል። የትጥቅ ግጭት፣ ሽብር፣ ከአገር የመውጣት ክልከላና የማህበራዊ ሚዲያ እንቅስቃሴን በተመለከተ የሀገር ውስጥ ሕግ የመውጣት እርምጃዎችም በስጋት ምንጭነት ተጠቅሷል። ኢራን በባህረ ሰላጤው ሀገራት ጋር የምትፈጽማቸው የድሮን ጥቃቶች በቀጠሉበት በዚህ ጦርነት የተነሳ አሜሪካ የኤምባሲ ሰራተኞቿን ስታስወጣ ይህን የመጀመሪያ አይደለም። ባለፈው ሳምንት በኩዌት ኤምባሲ የነበሩት ሰራተኞቿን ሙሉ በሙሉ አስወጥታለች። በተጨማሪም ሳውዲ የአየር ኃይል ሰፈሯን ኢላማ ያደረገ ባላስቲክ ሚሳኤል ከኢራን እንደተተኮሰባት ገልጻለች።
የሀገሪቱ መከላከያ ሚኒስቴር እንደገለጸው ወደ ልዑል ሱልጣን የአየር ኃይል ሰፈር የተተኮሰውን ባሊስቲክ ሚሳኤል መክሸፉና መውደሙንም አስታውቋል። ከዚህ አስቀድሞም ሚኒስቴር መስሪያ ቤቱ ወደ ሪያድ ከተማ ሰሜናዊ ክፍል የተተኮሱ 2 የድሮን ጥቃቶችን ማክሸፉም አስታውቆ ነበር። የአያቶላህ ካሚኒ ልጅ ሞጅታባ አዲሱ የኢራን ጠቅላይ መሪ ሆነው ተመረጡ። 88 አባላት ያሉት የኢራን የሃይማኖት ሊቃውንት ጉባኤም የአያቶላህ አሊ ኻሜኒ ሁለተኛ ልጅ የሆኑት ሞጅታባ ኻሜኒ የአባታቸውን ቦታ በመተካት አዲሱ የሀገሪቱ ጠቅላይ መሪ እንዲሆኑ መረጠ። ሞጅታባ ኻሜኒ አሜሪካና እስራኤል ከሳምንት በፊት ኢራን ላይ በከፈቱት የመጀመሪያ ዙር ጥቃት የተገደሉትን አባታቸውን ቦታ በመተካት የሀገሪቱ መንፈሳዊ መሪነትንና ከፍተኛውን የስልጣን ቦታ ይቆጣጠራሉ። አዲሱ ጠቅላይ መሪ የአባታቸውን አክራሪ ፖሊሲዎች እንደሚያስቀጥሉ ብዙዎቹም ይጠብቃሉ። የኢራን መንግስት ቴሌቪዥን ጣቢያ የአዲሱን ጠቅላይ መሪ መመረጥ ባበሰረበት ዘገባም ከባድ የጦርነት ጊዜ ሁኔታና በዚህ ታዋቂ ተቋም ላይ የጠላቶች ቀጥተኛ ዛቻ ቢኖርም ውሳኔው መተላለፉን ገልጿል። የቴሌቪዥን ዜና አቅራቢው የሊቃውንት ጉባኤው የመረጣና የእስላማዊ ስርዓቱን መሪ የማስተዋወቅ ሂደቱን ለደቂቃ እንኳን አላቋረጠም ብለዋል። አክሎም አላሁ አክብር መሪው ኻሜኒ ናቸው ሲልም ተደምጧል። ሹመቱን እንደሚቃወሙ የሚጠበቁት አሜሪካና እስራኤል እስካሁን ድረስ ውሳኔውን በተመለከተ አስተያየት አልሰጡም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለኢራን አዲስ መሪ የመምረጥ ሂደት ውስጥ ሚና መጫወት እንደሚፈልጉም ተናግረው ነበር። ከቀድሞው የሀገሪቱ አመራር ጋር ግንኙነት ያለው ሰው ቢመረጥ ሊቀበሉ እንደሚችሉ የጠቆሙት ትራምፕ ሞጅታባ ኻሜኒ ላይ ያላቸውን ተቃውሞ በግልጽ አስቀምጧል። ለኔ የኻሜኒ ልጅ ተቀባይነት የለውም ሲሉ ባለፈው ሳምንት መጀመሪያ ተናግረዋል። ሹመቱ ይፋ ከመደረጉ ከሰዓታት አስቀድሞም ደግሞ ያለ እርሳቸው ይሁንታ ስልጣኑን የሚረከብ ማንም ሰው ረጅም ጊዜ እንደማይቆይ በመጥቀስ ዝተዋል። እስራኤልም በተመሳሳይ የጠቅላይ መሪነቱን ስልጣን የሚረከበውንም ሁሉንም ተተኪ ማደኗን እንደምትቀጥል ተናግራለች። የ56 ዓመቱ ሞጅታባ ኻሜኒ ከአባታቸው በተቃራኒም ሕይወታቸውን የመሩት ራሳቸውን በመሸሸግ ነው። ከመጋረጃ ጀርባ ሆነው አገሪቱን ላይ ተጽዕኖ ከሚያሳድሩ ሰዎች አንዱ እንደሆኑም ይገመታሉ። በፕሬዝዳንታዊ ምርጫዎች ላይ እጃቸውን እንዳስገቡ የባስጂ ታጣቂዎችን እንደሚያዙና እንዲሁም ከእስላማዊ አብዮታዊ ዘቡ ጋር የጠበቀ ግንኙነት እንዳላቸው ይገለጻል። በሀገሪቱ ውስጥ ከፍ ያለ ተጽዕኖ እንዳላቸው ቢነገርም በእስላማዊ ሪፐብሊኩ ውስጥ አንድም የመንግስት ስልጣን ይዘው አያውቁም። አያቶላህ አሊ ኻሜኒ እና የእስላማዊ ሪፐብሊኩ መሪ ሮህላህ ኻሜኒ በሀገሪቱ ስልጣን ላይ በዘር መተካካት ይተቹ ነበር። ዘገባው የቢቢሲ ነው። የኢራን አብዮታዊ ዘብ አዲስ ለተሾሙት ጠቅላይ መሪ ሙሉ ለሙሉ ለመታዘዝ ዝግጁ ነኝ አለ። የኢራን አብዮታዊ ዘብ ከአዲሱ ጠቅላይ መሪ የሚመጡ ትዕዛዞችን ያለምንም ማመንታት ለመቀበል እና ለመፈጸም ዝግጁ መሆኑን አስታወቀ። የኢራን የመንግስት መገናኛ ብዙሃን ኢራብና የታይሲኒም የዜና ወኪል አዲስ ስለተሾሙት ሞጅታባ ከአብዮታዊ ዘብ የተሰጠውን መግለጫ አጋርተዋል። አብዮታዊ ዘቡ በመግለጫቸው ሞጅታባ ኻሜኒ ሁሉንም አቀፍ የህግ ባለሙያ፣ ወጣት ሀሳቢና በፖለቲካዊና ማህበራዊ ጉዳዮች ላይ በጣም እውቀት ያላቸው ሲሉም ገልጿቸዋል። የአብዮታዊ ዘብ አባላቱ ከበላይ መሪው የሚሰጡ ትዕዛዛትን ያለምንም ማመንታት እንደሚቀበሉ ሙሉ ለሙሉ ለመታዘዝና ራስን መስዋዕት ለማድረግ ዝግጁ ናቸው በማለት ለኻሜኒ ያላቸው አክብሮት፣ ታማኝነትና ታዛዥነት ገልጿል። አሜሪካና እስራኤል የካቲት 21 ቀን 2018 ዓ.ም በኢራን ላይ በከፈቱት የጋራ ጥቃት ከተገደሉ ከፍተኛ የኢራን ባለስልጣናት መካከል የአብዮታዊ ዘብ ዋና ጽሕፈት ቤት አዛዦች ይገኙበታል። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረውም የሚገመት ሲሆን የራሱን የምድር የባህርና የአየር ኃይል አጠናክረዋል። ወሳኝ የሚባሉትን የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይኸው ኃይል ነው ሲል ቢቢሲ ዘገበ። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሰላም፣ ፍቅር፣ ጤና ለሁሉም።